ቢትኮይን እንግዲህ በእነዚህ 5 ቀናቶች ዋጋው እያሽቆለቆለ ይገኛል። እንግዲህ ዋናው ምክንያት ተብሎ የተጠቀሰው ለዚህ ማሽቆልቆል ሬት ከት ነው። ዳሚንስ የዩኤስ ፌደራል ሪዘርቭ ባንክ እነዚህ ሞር የማበደር አቅሙን በፊት ኢዚ እና ቺፐር አድርጎት ነበረ። ለምን ሰዎች ሞር ስፔንድ እንዲያደርጉ እና ያ ገንዘብ ሰርኩሌት እንዲያደርግ። አሁን ደግሞ ዩኤስ ባለችበት ሁኔታ ላይ ኢንፍሌሽን እየጨመረ ስለሆነ ያንን ለመቀነስ ይህንን ኢዝና አክሰስብል እና ቺፐር የነበረ የብድር አክሰሱን ቀንሰውታል። ዳት ሚንስ ሰው እንደ በፊቱ ገንዘቡን አያወጣም ማለት ነው። እና ይሄ ደግሞ ምንን አፌክት ያደርጋል? ቢትኮይንም አፌክት ያደርጋል። ሶ ዳስ ዋይ ዋናው ሪዝኑ ለዚህ ለቢትኮይን ዋጋ እያሽቆለቆለ የሚገኘው ሰው ኢንቨስት እያደረገ ስላልሆነ ማለት ነው።